እኔ እችላለሁ በል። ከፈጣሪ ቀጥሎ በራስህ እመን። ይሄ እኮ ትዕቢት አይደለም፣ አጉል መወጣጠር አይደለም። እኔ እችላለሁ ስትል እኔ ውስጥ ያለው ፈጣሪ ይችላል ያደርገዋል ማለትህ ነው። ብዙ ሰዎች ከፈጣሪ ቀጥሎ በሰዎች ያምናሉ። ከሰው እንደመጠበቅ ልብ የሚሰብር ነገር የለም። ሰው ቃሉን ይረሳል፣ ሐሳቡን ይቀይራል፣ ፊቱን ያዞራል። እንዳስቀመጥክ ላታገኘው ትችላለህ። በራስህ ማመን ስትጀምር ግን ፍርሃትህን ትጋፈጣለህ። ከነድክመትህ ከነጉድለትህ ብዙ ነገር ትሞክራለህ፣ ብዙ ነገር ታሳካለህ። አንዳንድ ሰው ትኩረቱ ድክመቱ ላይ ነው። እድሜ አልደረሰም፣ ገና ነኝ፣ እድሜ አልፏል፣ አርጅቻለሁ፣ ለዚህ ቦታ አልመጠንም፣ ዕውቀት የለኝም፣ ልምድ የለኝም፣ ሰው አይወደኝም፣ ሰው አይፈልገኝም፣ ዘመድ ደጋፊ የለኝም፣ ስለዚህ የትም አልደርስም ብሎ ተስፋ ይቆርጣል። መጀመሪያ ማወቅ ያለብህ አንተ ራስህን ብትጥለውም ጥሎ የማይጥል ፈጣሪና ወድቆ የማይቀር ማንነት አለ። ስለዚህ ከፈጣሪ ቀጥሎ በራስህ እመን። አንተ ትችላለህ። እደግመዋለሁ፣ አንተ ትችላለህ። ምክንያቱም አንተ ውስጥ ያለው ፈጣሪ ይችላል።